ሰላም እንዴት ናችሁ? ሰላማችሁ ብዝት ይበልልኝ። እንዴት አረፈዳችሁልኝ? አለውላችሁ ዛሬ ማለት ነው አንድ ነገር እየነመጣሁት እዚህ ጋር ያው ትንሽ ቶሎ እንደ አይረዝም ትንሽ ቶሎ የማውራት ቶሎ ሳውራ ደግሞ እኔ አፌ የመያያዝ እድል አለውና እናንተ ጉድ እኮ ነው በእውነት ማለት ነው። እኔ ማየው ምንድነው መቼም ያው እዚህ ውስጥ ያላችሁ የኔ ጓደኞች አብዛኛው የመዳም ቅመሞች ናችሁ አይደል? እርግጠኛ ነኝ ነገር እያረጋችሁ አይደለማ እየሰራችሁ አይደለማ። አዎ እናንተ አሁን ላይ ማለት ነው የተዘጋጀው ትልቅ ወጥመድ አለ ለመዳም ቅመም ንቁ። ትልቅ ሁላችሁ ማለት ነው ትልቅ ወጥመድ እናንተ እዚው አገር እንደው ማለት ነው ጥቁር አረብ የሚባለው የኛ በሻ ሆኗል ማለት ነው። በጣም ችግር ውስጥ እየከተታችሁ ናችሁ። ምክንያቱም ለምን ደሞዛችሁን እየጠበቁ ሎቶሪ አለ ደሞዛችሁ እጣ አለ ያሉ ደሞዛችሁን በየጠበቁ ማለት ነው የማይሆን ልብስ ያስከዟችኋል። የማይሆን መኪና እጣ አለ ብለው ብር ያስወጣችኋል። እጣ አለ ብለው ቤት እጣ አለ ብለው ብር ያስወጣችኋል። ወርቅ አለ ብለው ብር ያስወጣችኋል። ሽቶ አለ ብለው ብር ያስወጣችሁ ነው ማለት ነው። ይውላችሁ መንቀት አለባችሁ ፕሊስ ማለት ነው። እጣ ከፈለጋችሁ ሎተሪ ከፈለጋችሁ ሂዱ ወጣ በሉ 10 ድርሃም አለ 3.5 ሚሊዮን ድርሃም ለዛው ተፈለጋችሁ ሊሳን ኤክስትራ ተፈለጋችሁ ሬንጅ መኪና እጣ በ10 ብር ማለት ነው። ወጣ በሉና በ10 ድርሃም ሄዳችሁ ገዝታችሁ 50 ድርሃም 100 ድርሃም ለምን እንደምታወጡት ሞልቷል እኮ ሎተሪ እዚህ ሀገር ማለት ነው። እንዴት ነው የምታስቡት? ሎተሪ እኮ ሞልቷል። ለዛው የምትሸከሙት እንደኛ በኢትዮጵያ 100,000 ድርሃም 100,000 ብር ወደ 500,000 ብር 1 ሚሊዮን መሰላችሁ እንዴ ጣም ይወጣው? የዘርዘራችን እኮ ነው የሚቀየር ነው የሚወጣው እኮ እዚህ ሀገር ቢወጣላችሁ በ10 ድርሃም እኮ ነው ለዛው ሄዳችሁ የምትቆርጡት። እዚህ ማትፈልጉት ልብስ እጣ ይወጣል እያላችሁ ምትገዙት ለምንድን ነው? እጣ ይወጣልኝ ይሆን እንዴ ዛሬ ይሄን ሽፎን ልዘዘው? እጣ ይወጣልኝ ይሆን እንዴ ይሄን ቱታ ልዘዘው? እጣ ይወጣልኝ ይሆን እንዴ ይሄን መኪና ልግዛ ልቁረጥ? ኧረ እባካችሁን ኧረ ወዴት እየነ ነው? ፕሊስ በቃ እኔ ማለት ከዚህ በላይ ምንም ላወራ አልችልም። ይው ግን ተመልከቱ ግን ምክንያቱም እባካችሁ እኔ እንደዚህ አይነት ነገር አልወድም። እኔ እንደዚህ አይነት ነገር እንደው ሰላየው ራሱ ዝግነን እያለኝ ነው። እኔ እንጃ አሁን እያየው ስለሆነ ነው። አሁን ደግሞ መኪና መጣለው ትልቁ ችግር መኪና መጥቶላችኋል። ትልቁ ከኋላ ማለት ነው። እናያለን